የወንጀል ሕጋችን አንቀጽ 626 ላይ ማንም ሰው ተቃራኒ ጾታ ካላት እድሜዋ ከ13 ዓመት በላይ ሆኖ 18 ዓመት ካልሞላት ልጅ ጋር የግብረ ስጋ ግንኙነት የፈጸመ ወይም ይቺው ልጅ እንዲህ አይነቱን ድርጊት ከሱ ጋር እንድትፈጽም ያደረገ እንደሆነ ከ3 ዓመት እስከ 15 ዓመት ለሚደርስ ጽኑ እስራት ይቀጣል ይላል ማለት ነው። በ13 ዓመቴ ከልጁ ላይ ረገዝኩ። ከዛ በኋላ 1 ወር ከ2 ሳምንት ነሻሉ። ከዛ ቀንተን አልኩ እዛው ጁስ ቤት መስራት ጀመርኩ። ከዛ በኋላ 3 ወር ጉዝ ምናምን ሆኜ አመመኝ። ከማል መንገድ ላይ መጣል ጀመረኝ። እኔ ይጥለኛል። የዋንቲያ ልጅ አባት ነኝና የአባትነት ክብር ይገባኛል እንዲሁም ደግሞ ልጅ ላሳድግ የሚፈቀድልኝ የሚል ጥያቄ ያቀረበው ግለሰብ የወንጀል ኃላፊነትን በተመለከተ ጠበቃና የህግ አማካሪ አያሌው ይታ ነኝ። በዚህ ቪዲዮ ላይ ይህን ቪዲዮ ስሰራ ማህበረሰብ እንደ ማህበረሰብ ልጆች በሰላም ወጥተው መግባት እንዲችሉ ዘንድ ጥብቅ የሆነ መርህ ሊንከተል እንደሚገባ ለማሳሰብ ጭምር ነው። ወንጀል የፈጸሙ ሰዎች በነፃነት መንቀሳቀስ እንደሌለባቸውም ጭምር እንድናውቅ ነው ማለት ነው። ይህ ግለሰብ አባት ነኝ ብሎ ዛሬ ላይ በፍትህ አደባባይ ላይ ቆሞ የልጅቷን መብት የልጅን የማሳደግ መብት የመጎብኘት መብት የጠየቀ አባት ባይዘው አስገድዶም ደፍሮም ይሁን በሌላ መልኩ በአንድ ቀን ግንኙነትም ይሁን በታዳር ውጪ በማናቸውም መልኩ የተወለደ ልጅ አባት መሆኑ እስከተረጋገጠ ድረስ ያ ልጅ ያለ አባት እንዳያድግ ህጉም ጥበቃ ስለሚሰጥለት ያ መብት ሊጠበቅለት ይገባል። ነገር ግን አስገድዶ ደፍሮ በዚያች ሴት ላይ በልጅነት ጭንቅላቷ ላይ የሞራል ልዕልናዋ ላይ የተጫወተባት ግለሰብ ግን ለፈጸመው ተግባር የወንጀል ኃላፊነትን ተጠያቂ ሳይሆን እንደፈለገ እንዲፈነጭ ግን ህግ ስለማይፈቅድ ከዚህ ጋር በተያያዘ ግልጽ የሆነ የህጉን መርህ መግለጽ ስላለብኝ ነው ይሄን የመጣው። የወንጀል ሕጋችን አንቀጽ 626 ላይ ማንም ሰው ተቃራኒ ጾታ ካላት እድሜዋ ከ13 ዓመት በላይ ሆኖ 18 ዓመት ካልሞላት ልጅ ጋር የግብረ ስጋ ግንኙነት የፈጸመ ወይም ይቺው ልጅ እንዲህ አይነቱን ድርጊት ከሱ ጋር እንድትፈጽም ያደረገ እንደሆነ ከ3 ዓመት እስከ 15 ዓመት ለሚደርስ ጽኑ እስራት ይቀጣል ይላል ማለት ነው። ስለዚህ ግብረ ስጋ ግንኙነት መፈጸም ነው፣ አስገድዶ መድፈርም አይደለም። ስለመገደድ አናወራም እዚህ ላይ ወዳጆቼ፣ ስለመገደድ አናወራም። እድሜዋ ከ18 ዓመት በታች መሆኑ ብቻ በቂ ነው። ፈቅዳ እንኳን የግብረ ስጋ ግንኙነቱን ብትፈጽም ድርጊቱን የፈጸመው ግለሰብ የወንጀል ኃላፊነት አለበት ማለት ነው። ዛሬ ላይ በፍትህ አደባባይ ላይ በፍትህ ብሔር ልጁን ለማሳደግ መብት ይሰጠኝ እንድጎበኝ መብት ይሰጠኝ የአባትነት መብት ነው። ነገር ግን ይቺ ልጅ በልጅነቷ ለተፈጸመባት የወንጀል ድርጊት ግን ኃላፊ መሆን አለበት። ወንጀለኛ ነው ስለሚል ህጋችን ማለት ነው። ይህንንም በተመለከተ ብዙዎች የሚያነሱት የይርጋ ዘመንን በተመለከተ መመልከቱ አግባብነት አለው ማለት ነው። ከስንት ዓመት እስከ ስንት ዓመት ያስቀጣል ብያችኋለሁ ቅድም። ከ3 ዓመት እስከ 15 ዓመት የሚያስቀጣ የወንጀል ድርጊት ነው የግብረ ስጋ ግንኙነት መፈጸም ብያችኋለሁ ማለት ነው። በተመሳሳይ የወንጀል ሕጋችን አንቀጽ 217 ላይ መደበኛ የክስ ማብቂያ ወይም ማቅረቢያ የይርጋ ዘመን ስንት ነው ይላል። በወንጀል ተግባር ክስ የማቅረብ የይርጋ ዘመን የሚጸናው ከዚህ በታች በተመለከተው ነው ይልና ንዑስ አንቀጽ ላይ ከ10 ዓመት በላይ እስከ 25 ዓመት ለመድረስ የሚችል ጽኑ እስራት ለሚያስቀጣ ወንጀል ተሳታፊ የሆነ ግለሰብ የይርጋ ጊዜው 20 ዓመት ነው ይላል። ስለዚህ ይህ ግለሰብ ድርጊቱ ከተፈጸመበት ጊዜ በሚቆጠር ጊዜ ውስጥ በ20 ዓመት ጊዜ ውስጥ ለድርጊቱ ኃላፊ እንዲሆን የወንጀል ኃላፊነት ክስ ሊቀርብበት ይገባል። ታዲያ ፍርድ ቤት ላይ መጥቶ ከዚህ ቀደም አባትነትን ክዶ የነበረ አሁን ላይ ግን አባት ነኝ ብሎ በይፋ መጥቶ በፍርድ ቤት ላይ አባትነቴ ሊጠበቅልኝ ይገባል እስካለ ድረስ አሁን ፖሊስ የት ነህ የምንለው ለዚህ ነው። ፖሊስ ይህንን አካል ፍርድ ቤት ላይ በሰጠው ቃሉ መሰረት በጨረሻ ላይ ልባት ባገኘው ውሳኔ መሰረት ግለሰቡን በወንጀል ኃላፊ ሊያደርገው ይገባል። አቃቤ ሕግም ይህንን ጉዳይ ተከታትሎ እርምጃ ሊወስድ ይገባል የሚል ግልጽ የሆነ ጽኑ አቋም አለኝ ማለት ነው። ልጆቻችን በሰላም ወጥተው በሰላም መግባታቸውን ማረጋገጥ የምንችለው እንዲህ አይነት ነውረኛ የወንጀል ተግባር ውስጥ የተሳተፉ ግለሰቦች ሕግ ተከታትሎ ኃላፊ ሲያደርጋቸው ብቻ ነው። ስለዚህ እንደ አይነት ስጋት ውስጥ እንዳንገባ ለብዙ ሰዎች እንዲህም አይነት ሐሳብ ክፍል ያላቸው ሰዎች እንዲረዱትና ኃላፊነትንም እንዲያውቁ ለብዙዎች እንዲደርስ ኮፒ ሊንክ ሼር ሪፖስት ማድረግና ተሰ አመሰግናለሁ። የወንጀል ሕጋችን አንቀጽ 626 ላይ ማንም ሰው ተቃራኒ ጾታ ካላት እድሜዋ
ከ13 ዓመት በላይ ሆኖ 18 ዓመት ካልሞላት ልጅ ጋር የግብረ ስጋ ግንኙነት የፈጸመ ወይም ይቺው ልጅ እንዲህ አይነቱን ድርጊት ከሱ ጋር እንድትፈጽም ያደረገ እንደሆነ ከ3 ዓመት እስከ 15 ዓመት ለሚደርስ ጽኑ እስራት ይቀጣል ይላል ማለት ነው። በ13 ዓመቴ ከልጁ ላይ ረገዝኩ። ከዛ በኋላ 1 ወር ከ2 ሳምንት ነሻሉ። ከዛ እንትን አልኩ እዛው ጁስ ቤት መስራት ጀመርኩ። ከዛ በኋላ 3 ወር ጉዝ ምናምን ሆኜ አመመኝ ከማል መንገድ ላይ መጣል ጀመረኝ። እኔ ይጥለኛል የሚጥለኝን አላውቅም። ልብ ድካም መሆኑን የነገሩኝ አሁን የተነገረኝ በቅርብ ትያ ሰላሙን እንባላለሁ። ገብረ ጉራቻን የተወለድኩት እዛውም ነው ያደግኩት። አባቴ ብስኩት ቤት ነበረው መጀመሪያ ሳይወልደን በፊት። ከዛ በኋላ ብስኩት ቤቱን ትቶ ሹፍርና ገባ። መኪና ተገለበጠ፣ ሰው ሞተ። ከዛ ታሰረ። እናቴ እርጉዝ ነበረች ያኔ 3 ዓመት ታስሮ ወጣ። ከዛ ወልዳ ነበር። እሱ ሲመጣ ደግሞ ጥላን ጠፋች። እሱ ብቻውን እንጀራ ጋግሮ ምናምን አሳደገ። ከዛ እናቴ መጣችና ከሰሰችው። 2 ልጆች ወስዳ ሄደች። 3 ነን። እኔ አባቴ ጋር ቀረ። ሚስት አገባ። የእንጀራ እናቴ ጋር መኖር ጀመርኩ። ከዛ በኋላ እናቴ አታላኝ ለቀለብ ብላ ወሰደች። ለቀለብ ማለት እሱ የሚሰጣት ብር እንዲጨምርላት ለአንድ ልጅ ነበር የሚሰጣው። እኔ ደግሞ ሴት ለሶስታችንም ግዴታ ይረዳል። እሷ ጋር ሴት ከእንጀራ እናቴ ጋርም ከሁሉም ጋር ጣልታኝ ወሰደች። አስተምራታለሁ ብላ መሸኛ ወሰደች ምናምን። የትምህርቴ መሸኛ ቀደደችብኝ። ጸጉሬን ላጭታኝ የምታስተኛኝ ኩሽና ነው እናቴ። አባቴ ጋር ተደብቄ ሱቅ ሄዳለሁ ብዬ ደወልኩለትና ያለውን ነገር ነገርኩት። በቃ ጥፊና ነው ያለኝ። እሺ ብዬ ጠፍቼ ሄድኩኝ። ሲሄድ እሱም ደግሞ ቀለቡን ራሱ ለማስመለስ ነበር። በ300 ብር ቤት ተከራየልኝና እሱ ጋር እዛ መኖር ጀመርኩ። ያኔ 11 ዓመት ምናምን ሆነኛል። 10 ዓመት 11 ዓመት። ከዛ በኋላ እዛ መኖር ጀመርኩ። ቤተክርስቲያን አገለግላለሁ። ከዛ በኋላ ወደ እንትን ቀለብ ብቻ ለፍርድ ቤት ቀጠሮ ብቻ ነው መጥቶ የሚወስደኝ። አያየኝም። እዛ ቤት ኪራይ ደረሰ ልክፈልሽ፣ ምግብ ትበያለሽ ምናምን አይለኝም። እያለመንኩ ነው የምበላው። አንድ ጸጉር ቤት የምሰራለች እሷ ጋር እየሄድኩ ምናምን ጸጉር እያጠብኩላት ምናምን እሷ ጋር ነው የምበላው። ከዛ በኋላ ቀለቡን ወደ ራሱ ካስመለሰ እኔ ጋር እየተማረች ነው እኔ ነኝ ማስተምራት እኔ ጋር መታለች ብሎ ሄጄ መስክሬ ምናምን ከዛ በኋላ ወስድሻለሁ ብሎኝ ነበር። እሷም እምቢ ስላለች አልወስድሽም አለኝ። የእንጀራ እናቴ ወይ እኔን ምረጥ ወይ እሷን ምረጥ ሲል በቃ እኔ አልፈልጋትም ብሎ ቤት ኪራይ ደረሰ ውጪ አለኝ። 3 ወር ነፃ ተቀምጬ ከዛ ቤተክርስቲያን መኖር ጀመርኩ። እዛው ነው ማድረው፣ እዛው ነው የምበላው፣ እዛው ነው የምተኛው። እና ልጆች መምጣት አቆሙ። እዛ ማደር ምናምን ሱባኤ ምናምን ጾም ነበረ አቆሙ። ሲያቆሙ ብቻዬን ነው የኖርኩት። አንዱን ሹፌር ሄጄ መናሪያ እስከ አዲስ አበባ ወሰደኝ አልኩት። ከዛ እሺ አለኝ። እሱ መስመሩ አዲስ አበባ አልነበረም። አቆም እሺ አለኝ። ከዛው የፊቼና ኩዩ እንትን ይላል። እስከ ፊቼ ሄድኩኝና እስከ ፊቼ ነኝና ከፊቼ በኋላ ወስድሻለሁ አለኝ። እስከ ፊቼ ሄጄ ከፊቼ በኋላ ሄድኩኝ። ከዛ በኋላ ሲሄድ እንትን አለ በቃ አልወስድሽም ወይ እዚህ ዳሪ ወይ እዛ ሂጂ ምናምን ማለት ጀመረ። ቀኑ መሽቷል። 11 ሰዓት ምናምን ሆኗል። ከዛ በኋላ እኔ ማደሪያ ቦታ የለኝም መሄድበት ቦታ ስላሌለኝ አንተ አዲስ አበባ ድረሰኝ አክስቴ ጋር ሄዳለሁ አልኩት። ከዛ እሺ ብሎ አመጣኝ ወደ አዲስ አበባ። እዚህ ስንደርስ ከሌሊቱ 3 ሰዓት ነበር። ከዛ መሄድበት ቦታ ደግሞ የለም። ያኔ ደግሞ ነዳጅ ምናምን ወደዳል ስለተባለ ታክሲ ምንም ነገር የለም። አውቶቡስ ተራ 3 ሰዓት ላይ ነው። አክስቴ ደወልኩላት። እግሬንም አሞኛል እኔ መምጣት አልችልም በቃ ምንም ላረግልሽ አልችልም ማለት። ከዛ እሱም ወደ ጥግ አቆመና ዱርዮቹ አውርዳት ምናምን ይሉታል።
እሱ ወደ ጥጋ ቆመና ምን ላድርግ ምናምን ይለኛል። ከዛው መልሰኝ አልኩት ወደ ሀገሬ። አልሄድም አድራለሁ አለኝ። ከዛ በኋላ ራይድ ደውሎ እሱ በራሱ ወጪ ከፍሎልኝ ሸኘኝ ወደ ቤቴ። ቤት ገባሁ። እሷ የፈለገችኝ ሰራተኛዋን አባራ እኔ ቡና እንሸጥላት ነው። ፎቅ ስር ሸራ ምናምን ተወጥሮ ነው እጅ ቡና ማፍለጣላት። ቡና ምሸጥላት ካፒታል ካሳንቺስ ነበረ ሳይቱ ጋር እጅ ምሸጣ። ከዛ በኋላ በቃ ሁሉ ጊዜ እንደዛ ሸጥ ቤት ውስጥ ሰረክሽ በላሽ ምን ትለኛለች። በቃ ያልሆነ እንትን ነገር ነው የምትለኝ አክስቴ። ሰው ራሱ ብር ሲሰጠኝ እሷ የሸጥኩላት ቡና ላይ ነው አርጌም ሰጣት። ነገርም አልበላም ለምን ይሄን አልበላች ምናምን ካላበላች እንትን ትላለች ምናምን ስለምትል አንድ ቀን ሙሉ ቡና ባሊ ተሸክሜ ሄጄ ከሳይቱ ላይ ሄጄ ዕቃ እስከማወርድ ድረስ ቡናው ተደፍቶ ጠበቀኝ። ከዛ አለቀስኩ ተቀምጬና ሰርቀሽ ነው አምጪ አለችኝ። ከዛ የፈሰሰበት ቦታ አይታለች ፈሷል፣ ግን አምጪ አንቺ ነሽ የሰረቅሽው የት እንዳረግሽ አላውቅም አምጪ አለችኝ። ወጣው ማታ ነው ፖሊስ ጣቢያ ሄድኩኝ። ከዛ በኋላ ፖሊስ ጣቢያ ከገባሁ በኋላ ኢንስፔክተር ሽማግሌ ያለ እኔም እንዳንቺ አይነት ልጅ አለኝ ምናምን ብሎ መክሮኝ ለአባቴ ደውሎ ትምጣ ወስዳታለሁ ምናምን አለ። ባዶ እግሬን ነው የወጣሁት። ያኔ ብር ለምኜ ቡና የምሸጥበት ቦታ ምናምን ሄጄ ብር ለምኜ ምናምን ሄድኩኝ ወደ ሀገሬ። ማታ ምናምን እዛ ገባሁ። አባቴ መጣው ስለው ጉዳይሽ ነው አለኝ። የት ነው ታዲያ በዚህ ምሽት የምሄደው? አንተ አሳድረኝ ስለው ጉዳይሽ ነው አይገባኝም፣ አንቺ ልጅ አይደለሽም፣ ሁለተኛ እንዳትደውይልኝ አለኝ። ከዛ የሆነ ዝም ብሎ ቤት ገብቼ አንኳኩቼ አሳድሩኝ አልኳቸው። ምን አስበሽ ነው ከሁሉም ቤት ውስጥ አንቺ ቆርጠሽኛን ቤት የምታንኳኪውና አሳድሩኝ የምትይው አሉኝ። ከዛ ስለምናቸው ስለነግራቸው አባቴም በጣም ብሶ ስለሚያውቀው አሳደሩኝ። ጠዋትም ስደውለት ጉዳይሽ ነው አለኝ። ልደታ ቤተክርስቲያን ተቀምጬ ሳለቅስ አጋጣሚ ልጁን አየሁት፣ ሹፌሩ እሱን አገኘሁት። ከዛ በኋላ እሱ ጋር ሄድኩ። ከዛ ስራ ምናምን አስቀጥርሻለሁ ፊቼ ምናምን አለኝ። እሺ ብዬ ከሱ ጋር ዋልኩ። ማታ ሆቴል ይዞ አደርን። ከዛ ጠዋት ላይ ስላስቀጠረኝ ጁስ ቤት ፊቼ። ከዛ ቤት ምናምን የሱ ቤት አይወስደኝም ነበር፣ ያክስቱ ቤት ምናምን ነበር፣ ፊልም ቤት ነበር እሱ። እዛው ቤት ውስጥ እየተደበቀን ነበር የምናድረው ማታ ማታ። እኔም ከስራ ስወጣ እዛ ነው የማድረው። ጁስ ቤት መሄድ ታውኩኝ፣ ያመኛል። ጠዋትም በቃ ድክም ያደርገኛል፣ እተኛለሁ። በጣም ያመኛል፣ ያቅለሸልሸኛል፣ በጣም ሆዴንም ያመኛል፣ ራሴንም ብቻ በቃ እንትን አይደለም። በጣም ያመኛል። ጁስ ቤት ቀረው ስራ። ለምን ቀረሽ ተብዬ ተደወለልኝ። ሄድኩኝና እንዳመመኝ ሲረዳ የጁስ ቤት ባለቤቱ አንዳንድ ሰራተኛ የዘሻት ሆስፒታል ይጀራት ለዛው እዛ ሽንት ምርመራ አስደርጊላት ምናምን አላት። እዛው እንትን ስል እርጉዝ ነሽ አሉኝ። በ13 ዓመቴ ከልጁ ላይ ረገዝኩ። ከዛ በኋላ 1 ወር ከ2 ሳምንት ነሽ አሉኝ። ከዛ እንትን አልኩ፣ እዛው ጁስ ቤት መስራት ጀመርኩ። ከዛ በኋላ 3 ወር እርጉዝ ምናምን ሆኜ አመመኝ ከማል መንገድ ላይ መጣል ጀመረኝ። እኔ ይጥለኛል፣ የሚጥለኝን አላውቅም። ልብ ድካም መሆኑን የነገሩኝ አሁን የተነገረኝ በቅርብ። ዝም ብሎ ይጥለኛል፣ ስጨናነቅ ልቤ ምናምን ይመታል፣ ጭንቅላቴ ይመታል። ከዛ በኋላ አላውቅም ራሴ። ማርገዜን ነገርኩት፣ ግን እርግጠኛ አይደለሁም አልኩት። እኔ እውነት አልመሰለኝም፣ ልቀበልም አልቻልኩም። እና እንዴት ይሆናል ብዬ እንትን አልኩ፣ ግን እርግጠኛ አይደለሁም አልኩት። ከዛ በኋላ ድጋሚ ተመርመሪ ሲለኝ ድጋሚ ስመረመር አለ። ጤና ጣቢያም ሲሄድ አለ፣ ሆስፒታልም ሲሄድ ሁሉ ጊዜ አለ ነው የሚሉኝ። ከዛ በኋላ ለቤተሰብ ራሱ አሳውቃለሁ ምናምን ብሎ ነበር። ከዛ ተጣላን። የሆነ ቀን መታኝ ምናምን፣ ማታ ነው ወጥቼ ያኔ በረንዳ ላይ ተኝቼ ምናምን ወጣው። ከዛ ሰዓት ጀምሮ ቤት አልተመለስኩም። ከዛው ከደረጃ ላይ ጓደኛዬ ቤት አለ፣ እሷ ጋር ሄጄ ከደረጃ ላይ ተንከባልዬ ወደኩ። ከዛ ሆስፒታል ገባ። ያለ እድሜ ስላረገሽ
በቃ እዚሁ መተኛት አለብሽ ምናምን አሉኝ። ትጨናነቃለች ምናምን ብለው መሰለኝ አልነገሩኝም። ግን ከሱ ጋር በምኖርበት ሰዓት ላይ እኔና እሱ ስለምንጨቃጨቅ ደግሞ አይመጣም እኔ ጋር ብዙ ጊዜ ቤት አይገባም። ያኔ ቤት ሳይገባ በቃ እኔም እንትን እላለሁ። ቤት ውስጥ የሚበላ ነገር ምናምን ሳጣም በጣም እንትን ስለምል አንድ ቀን ራሴን ለማጥፋት መድኃኒት ወስጃለሁ። እዛ ፊቺ ሆስፒታል ሄጄ ጎረቤት ናቸው የደረሱልኝ። እዛ ምናምን ተኛው። እዛ በስተኛ በቃ አባቴን ምናምን ናና የልጅክን የመጨረሻ ቃሏን ስማ ምናምን ሲባል የሬሳ ሳጥን እልክላታለሁ ከቸገራችሁ ሌላ ከኔ ምንም ነገር እንዳትጠብቁ አላቸው። ከዛ በኋላ በቃ እዚሁ ተኝ፣ ብትወርቂና ሌላ ችግር ራሱ ቢመጣብሽ ማንም ከጎንሽ ስላልሆነ እዚሁ ተኝ ብለውኝ እዛ ሆስፒታል መተኛት ጀመርኩ። ከዛ እዛው ወለድኩ። ስወልድ እዛው ብር አሰባስበው ነው ለኦፕራሲዮንም ለምንም የሚሆን መድኃኒት የገዙልኝ፣ ሁሉም ነገር ያደረጉልኝ እዛ ሆስፒታሎች ናቸው። ከዛ ቤትም አሰባስበው ምናምን ለልጅ ልብስ ገዝተው ለኔ ምናምን አድርጉ። በቃ ቤት ተከራዩልኝ። ቤት ውስጥ አስቤዛ ገዙልኝ። ቤት ግቢ ያሉኝ። ቤት ገባው። እዛ መኖር ጀመርኩ። ግዴታ ደግሞ ስራ መስራት አለብኝ። ከዛ በኋላ ጎረቤት እያረኳት ልጄ ስራ ጀመርኩ። ስጋ መጥበስ ሰው ቤት። ቁስሌም አልደረቅም ነበር ያኔ። እሳት ላይም ነበር። ልቤንም ያመኛል። እኔ ልብ በሽታ እንደሆነ አላውቅም። እሳት ላይ ስውል ወደኩ እዛ። ከዛ እዛም ሆስፒታል ስገባ በቃ እንደዚህ አይነት ስራ ስለማይሆን ቁጭ በይ ምናምን አሉኝ። እሺ አልኳቸው። እሱን ስራም ተውኩ። ልጅ 4 ወር ናት። የእናንተን ፕሮግራም አይ ነበር። የእናንተ ሰፈር ግን